ማንኛውም መድኃኒት ስትታመሙ ከሕክምና ውጪ የሆነ መድኃኒቶችን ባትወስዱ እንደ እህት እመክራችኋለሁ። ምክንያቱም ፋርማሲ ላይ የሚሆን የሆነ ሰው ታዞለት እሱ ሳይጨርስ ወቅቱ ያስቀመጠው መድኃኒቱ እኛ ስንታመም አንስተን ከወሰድ ነው በራሱ በኩል ከራሳችን ሰውነት ላይ የሚፈጥረው ነገር አለ። ለምሳሌ ድካም ሊሆን ይችላል፣ የልብ ድካም ሊያመጣብን ይችላል፣ የራስ ማዞር ሊመጣብን ይችላል። ስለዚህ ማንኛውም መድኃኒት አብሶ አረብ ሀገር ያላችሁ እህቶች አትውሰዱት። እውነቴን ነው የምላችሁ። እንደምን ብላችሁ ሕክምና ሄዳችሁ በሕክምና የታዘዘላችሁ ብቻ አውሰዱ፣ ህመማችሁን ተናግራችሁ እንጂ ፋርማሲ ላይ ሰዎች የሚሰጧችሁ መድኃኒት ባትወስዱ ጥሩ ነው። የእውነቴን ነው የምላችሁ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ለእስልምና እምነት ተከታዮች ጊዜው ቢያልፍም እንኳን አደረሳችሁ። ኢድ መባረክ እያለሁኝ በዓሉ የሰላም ጤና ይሆንላችሁ። ረመዳንም አልፏል፣ እግዚአብሔር ይመስገን። የረመዳን ሰላም የሚበዛባችሁ ብዙ እህቶች አላችሁና አልፏል። የዛሬ ዓመት ደግሞ በሰላም ያድርሰን። የዛሬ ዓመት ደግሞ ፈጣሪ ካለ በአገራችን አይሻል ሰው በአገሩ ከቤተሰብ ጋር በዓልም ጾምም ሲሆን ነው የሚያምረውና ፈጣሪ በአገራችን ሁሉን ነገር እንድናከብር ደስታም ሐዘንም በዓልንም ያድርገን። ያመሰው ይበለን። አገራችን ኢትዮጵያ ሰላም ያድርግልን። መልካም በዓል በድጋሚ ይላለሁኝ። ዛሬ የመጣሁበት መግቢያ ላይ እንደነገርኳችሁ መድኃኒት የተለያየ መድኃኒቶች መጠቀም የማይመጣው ጉዳቶች ብዙ ናቸው። ሰሞኑን በረመዳን ሰዓት በጣም ታምሜ የነበረ ጉንፋንና ለጉንፋን የሚወስዳቸው መድኃኒቶች ሰዎች ሰጠኝ ነበረ። እሱ ወስድ ነበርና ከዛም ደግሞ ይህን ሻይ ጠጭበት፣ ይህን ጠጭበት እያሉኝ ነጭ ሽንኩርት አንድ ራስ ነጭ ሽንኩርት ከላጥኩት በኋላ ፍቄ ብርጭቆ ላይ ያስቀምጬ ወተት አፍልቼ ወተቱን ገለበጡትና ከድን ያስቀመጥኩትኝ እርድ ጨመርኩበት። ከዛ በኋላ ለተወሰነ ደቂቃ አስቀመጥኩት። በኋላ ትኩሱ ሳይበርድ በጣም ጉንፋን ኃይለኛ ጉንፋን ይዞ ስለነበር ጠጣሁበትና መድኃኒት ደግሞ ሰዎች ሰጡኝ መድኃኒት ነበር፣ ያን ወሰድኩበት። ማታ ወደ ምሽት አካባቢ በጣም ራሴ ተወሰነ ማዝብር ጀመረኝና ምንድነው እያልኩ በጣም ለራሴ ጥያቄ የጠየቁት ነበርና ጠዋት ላይ ስነሳ አልቻልኩ። እውነቴን ነው የምላችሁ። በጣም ለራሴ ነው የሚያዞረኝ፣ በዛ ላይ ደግሞ ያስመልሰኛል። ከዛ በኋላ ምንም ስላልቻልኩ ምንም ማድረግ አልተቻለም። ሕክምና ነበር የሄድኩት እና ምን ልላችሁ ፈልጌ ነው ሕክምና ላይ ያልታዘዘ መድኃኒት አትውሰዱ። የእውነቴን ነው የምላችሁ። ያለም ደግሞ ከወሰዳችሁትም ደግሞ ለምሳሌ እንደዚህ ጠጡበት ሲሏችሁ በተለይ ጉንፋን ሲኖር ዩቲዩብ ላይ የሚያያችሁ ሊሆን ይችላል እንደ ማስታገሻ ይህንም ያንም ስንደበላልቀው ይሄ የደከመ ሰውነት ይሄ በስራ የተጎዳ ይሄ በሙቀት የተጎዳ ሰውነት መቋቋም አይችልም። ስለዚህ እናንተ ይጥላችኋል። ቅድም እንዳልኳችሁ የማዞር የማስመለስ ምልክት ያሳያል። በጣም ከባድ ነው። ስለዚህ እባካችሁ እህቶች፣ አረብ ሀገር ያላችሁ እህቶች ማንኛውም መድኃኒት አትወሰዱ፣ ተጠንቀቁ። አንዴ ልባችሁ ከተነካ በተለይ ከባድ ነው። ልብ ድካም ያለበት ነው የሚያውቀው። ከባድ ነው። እውነቴን ነው የምላችሁ። ልብ ድካም ብዙዎቻችሁ ራሳችሁን የሚያዞራችሁ ልጆች አላችሁ። እኔ ለመጀመሪያ ቀን ነው ይሄ ነገር የተከሰተብኝ እንጂ በተፈጥሮዬ ከልጅነት ጀምሮ ራሴ ዙሮብኝ አያውቅም። በጣም ጤነኛ ነኝ፣ እግዚአብሔር ይመስገን። አሁን ግን በራሴ ስህተት ይመስለኛል እንደዚህ አይነት ተከስቶ ነበር። እግዚአብሔር ይመስገን ያው አሁን ተሽሎኛል፣ ደህና ነኝ። ግን ይህን ትምህርት ደግሞ ምናልባት አንድ ሰው እንኳን ቢሰማው እንዲጠነቀቅ ስለፈለኩ ነው። መድኃኒት ወስዶ ደግሞ እንደገና ደግሞ የሆነ ነገር ብቻ እንዲህ መደበላለቁ በዩቱብ አይተን ሰዎችንም ሰምተን ይሁን አስፈላጊ አይደለም። እንዳልኳችሁ የኛ ሰውነት በስራም በሙቀትም በምንም የተጎዳ ስለሆነ የተወሰነ ነገር ጭማሪ ታለው ከወሰደው በላይ ከሆነ ትንሽ እንኳን ቢሆን ወደ ነው የምንደክመው። እኔ በፊት ማንኛውንም መድኃኒት በወስድ ምንም ነገር ብጠቀም የልብ ድካም አይደክመኝም ወይም ደግሞ ድካም ነገር ሲመጣ አይሰማኝ ነበር። አሁን ግን ፀሐዩ ሲነከኝም ሙቀቱ ሲመጣም ጫጫታም ሲያገኙኝ ምንድነው የምላችሁ የሆነ ውስጤ ላይ ወይም ደግሞ ሰውነቴን የሚፈጥረው ነገር አለ። ስለዚህ ምንድነው ሰውነታችን ምን ያክል እንደተጎዳ ነው የሚያሳየው። ስለዚህ ራሳችሁን ጠብቃችሁ ስሩ። ራሳችሁን የጠበቃችሁ ማንኛውንም መድኃኒቶችን አትውሰዱ። በተለይ መድኃኒት ነክ ነገሮች በጣም በጣም መጥፎ ስለሆኑ እየተጠነቀቃችሁ ስሩ። በተረፈ ደግሞ እንቅልፍ ተኙ። እኔ በጣም አሁን ጊዜ ያስቸገረኛል እንቅልፍ ማጣት ነው። ስልክ ላይ ስለማመሽ ነው መሰለኝ።
ከምሽቼ ከተኛሁ በኋላ እንቅልፍ እምቢ ይለኛል። ከዛ ደግሞ መነሻ ሰዓት ይደርሳል። በዚህ ምክንያት ሰውነት የራሱ ትክክል ላይ እየሆነልኝ አይደለም። ስለዚህ እንቅልፋችሁን ለመተኛት ሞክሩ። ይሄን የምነግራችሁ ጤና ላይ ስለሚያዛባ ነው። ሁሉን የሚችል ፈጣሪ ያለ ብዙ የሚያስጨንቀን ነገር ሊኖር ይችላል፣ ግን ደግሞ ለፈጣሪ መስጠት ነው። ምክንያቱም እኛ ተጨንቀን ምንም እንጨምር አንችልም፣ ስንዝር አንጨምር፣ ጥፍርም እንኳን አንጨምር እንኳን ስንዝር አይደለምና ምንም እንደማንጨምር ካወቅና እኛ መጨነቁ ትርጉም አልባ ስለሚሆን እንዲሁም ደግሞ ስልክ ላይ ቅድም እንዳልኳችሁ እኔ ስልክ ላይ አመሻለሁ። ታመሸ በኋላ ነው ከዛ የምተኛውና ለዛም ይመስለኛል ብዙ ጊዜ እንቅልፍ እምቢ ብለኝና በጊዜ ለመተኛት ሞክሩ። እውነቴን ነው የምለው፣ ሰውነታችሁ ይጎዳባችኋል። ስልክ በጣም ያጃጅላል። ታያችሁ ከሆነ አሁን አረቦች ራሱ ትልልቆች ሽማግሌዎች ራሱ ስልክ ላይ በተለይ አሁን እኔ ሰውዬ እውነቴን ነው ሽማግሌ ነው፣ ግን ስልክ ላይ ነው በቃ የሚያድር ማለት ይችላለሁ። ዩቱ ላይ ይገባል ምን ያያል እና በጣም ከባድ ነው። ሰው እንዴት እያጃጃለው እንደሆነ ነው የሚያሳየው የስልክ የመጣበት ነገር። እኔ አላውቅም። አንዳንዴዎች በስልካቸው ብዙ ነገር ታሪካቸው ህይወታቸውን ቀይረውበታል። ሶሻል ሚዲያ በጣም ተጠቅመውበታል። ጥቅም አለው። ለኛ ደግሞ አንዳንዶች ጋር ደግሞ ያዩት ነገር ጤናችሁን እያሳጣችሁ ነው፣ እንቅልፋችሁን እያሳጣችሁ ነው። እንቅልፍ ሰው አልተኛም ማለት ደግሞ ክፉ በሽታ ነው። እውነቴን ነው የምላችሁ። አሁን እነዚህ ስላችሁ ቀላል ሊመስል ይችላል፣ ግን እንቅልፍ አለመተኛት ማለት በቂ እንቅልፍ በቀን አለማግኘት ማለት በጣም በሽታ ነው የሚያደርጋችሁ። እና ለራሳችሁ ጊዜ ይኖራችሁ፣ የተለያየ መድኃኒቶች አትጠቀሙ፣ እንቅልፍ ተኙ፣ ምግብ ብሉ፣ ውሃ ጠጡ። ውሃ በጣም ህይወት ነው። ቁጭ ብላችሁ አጥቆም ያልቀዘቀዘ አጥቆም ያልሞቀ ተረጋግታችሁ ጠጡ። ብዙ እኔ አንዳንዴ በጣም ቸኮዬ ውሃ ስጠጣ ልቤ ሁሉ እንዲህ ነው የሚሰነጠቀው። እውነቴን ነው የምላችሁና አንዳንዴ አለማስተዋል ነገሮችን በቃ መቸኮል መጣደፍ ለራሳችን ጠንቅ ስለሚሆን እየተጠነቀቅን ነገሮችን ለማድረግ እንሞክር። እህቶች ራሳችሁን ጠብቁ። ብዙዎቻችን እየተጎዳን ያለ አረብ ሀገር ያለ ከስራውም ከሀገሩም ሁኔታ ከነጻነቱም ስለማይገኝ ብዙ ነገሮች ያሉ ታውቁታላችሁ። እኔ አሁን ከበሯ ትንሽ በወጣ ነው ወይ ቆሻሻ ስጠን በወጣ ነው የለውጭ ረጅም ዓመት አረብ ሀገር ቆይቻለሁኝ። ወይ ሰዎች ሲወጡ አብረው ካላወጡ በስተቀር ምንም ወጣበት ምክንያት የለኝም። ወይ ቆሻሻ ለመጣል ወይም ደግሞ አንዳንዴ ዲካን አለ ሱቅ ላይ እዛ ለመሄድ ካልሆነ በስተቀር ውጭውን እንኳን ወጥቼ ንፋስ ማግኘት ራሱ የሚናፍቅበት ቀን አለ። የሚገርማችሁ ነገር ኢትዮጵያ ስሄድ እንኳን በጣም ነው የምጠቁረው። እውነቴን ነው የምላችሁ በጣም ማለት ነው። ምክንያቱም እዚህ ጋር ፀሐይ ስለማያገኘኝ እንደለፈለኩ ንፋሱ ስለማይመተኝ በቃ እዚህ ጋር ታፍኛ እንደማለት ነው ያለሁትና ኢትዮጵያ ልክ ገና ሪፖርት ላይ እንደወረድኩ ነው ንፋሱ ሲመታኝ በቃ ጥቁረት እና እዛ ቆይቼ ወደዚህ ስመጣ እንኳን ሰዎች በጣም ነው የምታዘው። ምንድነው እንደዚህ የምትጠቁር ይሆነኛል። እውነቴን ነው የምላችሁ በጣም ነው የምጠቁር ሰውነቴ። ኢትዮጵያ በፊት እያለሁኝ አረብ ሀገር ሰምታ እዛን ጥቁር አልነበርኩም። እዚህ ኑሬ ከዛ ሲሄድ ግን እንዴት እንደምጠቁር ፈጣሪ ነው የሚያውቀውና ይሄ ነገር የምላችሁ ምንድነው እዚህ ጋር ነፃነት እንደሌለው እንደፈለግነ ንፋስ እንደማናገኝ እንደፈለግነ ፀሐይ ላይ እንደማንወጣ የሚያሳይ ነገር ነው። እየታፈነ ነገር ለምሳሌ አትክልት ውጭ ላይ እንደፈለገ አየር የሚያገኝ አትክልትና ተቤት ደም ቁጭ ያለ አትክልት በተመሳሳይ ሰዓት ላይ ፀሐይ ላይ ያወጣችሁ ብታስቀምጡት የሚጠወልገው ከቤት ላይ ቁጭ ያደረጋችሁት አትክልት ነው። ያኛው ብርሃን እንደፈለገ ሲያገኝ የነበረው መቼም ቢሆን አይጠወልግም። ውሃ እስካጠጣችሁ ድረስ አይጠወልግም። ያ ግን ውሃ ብታጠጡትም ወዲያው ነው በቃ ዝንጥልጥል ነው የሚለው። ስለዚህ የኛም በተለይ አረብ ሀገር ያለን እህቶች ህይወት ልክ እንደዛ እንደማለት ነውና እና ምን ልላችሁ ፈልጌ ነው ሰውነታችን በጣም የተጎዳ ሰውነት ማለት ነው ያለን። ስለዚህ ማንኛውም መድኃኒት ስትወስዱ ደግሞ እንደዛ ነው በቃ ተዘነጣጣችሁ ነው የምትወድቁት። ሰውነታችን የራሱ የሆነ እንከን ይፈጥርባችኋል። ራሳችሁን ጠብቁ። ፈጣሪ ጠብቀን ከምንም በላይ እናት ሀገራችን ኢትዮጵያን ሰላሟን ፈጣሪ ያብዛልን። በስደት ዓለም ያለን እቅዳችን ተሳክቶ ሀሳባችን ተሳክቶ በሰላም ለእናት ሀገራችን ያብቃን። በርቱ፣ ራሳችሁን ጠብቁ፣ ገንዘባችሁን ያዙ፣ ሰው አትመኑ። እውነቴን ነው የምላችሁ። ሰው ማመን ብዙዎች እንኳን ሰው አይደለም ሌላ ቤተሰብና ማይን ወንድምት ራሱ አልታመንበት ያለበት ሰዓት ላይ ገንዘባችሁን ያዙ፣ ከንዴት ትድናላችሁ። በርቱ። ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ።
አመሰግናለሁ። ቻው